ሰላም እንዴት ናችሁ? እስጢፋኖስ ነኝ። ዛሬ አብረን ላይቭ ትሬድ የምናደርግ ይሆናል። እንደምታዩት ኤክስነስ ላይ ነው ትሬድ የማደርገው። አሁን ጎልድ ላይ ነው ያለሁት። ፉል ስክሪን ላድርገውና እንደዚህ በደንብ እንዲታያችሁ። አሁን 5 ሚኒት ላይ ነው ያለሁት ማለት ነው። መጀመሪያ ወደ 15 ሚኒት ጋር እንሄድና አሁን አሁን ማታ 3 ሰዓት ነው በኢትዮጵያ ተቆጣጠረ። አሁን ማታ 3 ሰዓት ነው which is በዩቲሲ -4 14 ሰዓት የሚለው ጋር ማለት ነው። እሱ ጋር ያለችዋን የ15 ሚኒት ካንድል ክሎዝ እስክታደርግ እንጠብቃለን ማለት ነው። አሁን ክሎዝ ሊያደርግ ነው። ስለዚህ የ15 ሚኒቱን የመጀመሪያውን የ3 ሰዓት ማታ 3 ሰዓት በኢትዮጵያ ተቆጣጠረ ወይም ደግሞ በዩቲሲ -4 14 ሰዓት ላይ ያለችዋን 50 ሚኒት ካንድል ሃይ እና ሎዋን እንደዚህ አድርጌ አሰምራታለሁ ማለት ነው። ከዛ ወደ 5 ሚኒት ቻርት ነው የምወርደው። እንደምታዩት 5 ሚኒት ቻርት ላይ የሚታየን ይሄ ነው ማለት ነው። 3 ካንድል አለ ከ14 የ14 ሰዓቱ ካንድል አለ የ14 ሰዓት ከ5 እና የ14 ሰዓት ከ10 ካንድል ማለት ነው። ከዛ በኋላ ማርኬቱ ወይ ወደ ታች ወይ ወደ ላይ ብሬክ እስኪያደርግልኝ ይጠብቅና ከዛ ብሬክ ሲያደርግ የፈጠረውን አይተን ምናልባት ፌር ቫልዩ ጋፕ ወይ ሌላ ነገር ካለው አይተን ወይ ወደ ባይ ወይ ወደ ሴል እንገባለን ማለት ነው። አሁን ዝም ብዬ ሪስኬን አጀስት ለማድረግ ነው እየሞከርኩ ያለሁት። ሁሌ የምገባው ሪስክ ስላለ እሱን እያስተካከልኩኝ ነው። ከዛ በኋላ ብሬክ ካረገ በኋላ በትክክለኛ ትሬዱን ወይ ወደ ባይ ወይ ወደ ሴል የሚለውን እንወስናለን ማለት ነው። ይሄኛውን የ15 ሚኒት ሬንጁን ብሬክ ካረገ በኋላ ማርኬቱ ማለት ነው። እሺ ማርኬቱ አሁን ወደ ታች ወደ ሴል ብሬክ አድርጎታል ማለት ነው። እና እዚህ ጋር የምታዩት ቢጫው ላይን ሚድሉ ነው። እና ይሄ ሚድሉ ላይን ማለት ቢጫው ላይን ማለት የ15 ሚኒት ሬንጁ የመሃሉ ማለት ነው። መሃሉ ላይ ያለው ላይን ለማሳየት ነው በቢጫው መስመር ማለት ነው። እንደምታዩት አሁን ማርኬቱ ወደ ታች ነው ብሬክ ያደረገው እና ወደ ታች ብሬክ ሲያደርግ ደግሞ እስከ ሚድሉ ላይን ላይ ያለው ቦታ ላይ ምንም አይነት ፌር ቫልዩ ጋፕ የለም። ስለዚህ ማርኬቱ ወደ ላይ ይመለሳል ብዬ አልጠብቅም ማለት ነው። ስለዚህ ወደ ሴል ነው የምገባው ማለት ነው። ከየትኛው ከብሬኩ የ15 ሚኒቱ ሎ አለ አይደል? ሎ ያሰመርኩት መስመር ልክ እሱ ጋር ሴል ገባውና ስቶፕ ሩዜን መሀል ላይ የሬንጁ መሀል ላይ ቢጫው መስመር ላይ ያደርጋለሁ። ቲፒኤን ደግሞ ቴክ ፕሮፊቴን 1 to 1 ላይ አደርጋለሁ ማለት ነው። እንደምታዩት ወደ ሴል ክሎዝ አላደረገልንም። የ5 ሚኒቱ ካንድል ብሬክ አድርጎት ነበር ግን ተመልሶ ውስጥ ነው ክሎዝ ያደረገው። ስለዚህ ለጊዜው ምንም አይነት ትሬድ አንወስድም ማለት ነው። ወደታች ሙሉ ለሙሉ ብሬክ እስኪያደርግ መጠበቅ ስላለብኝ ማለት ነው። ስለዚህ ምናልባት በዚህኛው ካንድል ብሬክ የሚያደርግ ከሆነ እንገባዋለን ማለት ነው። እሺ እንደምታዩት በዚህኛው ካንድል ወደታች ብሬክ አድርጎታል። ስለዚህ ኮንፊርም ላለው ማለት ነው። ሴል ሊሚት ነበር ያደረኩት እሱን በትክክል አስገብቻለሁ። ቴክ ፕሮፊት እና ስቶፕ ሉዙን 1 to 1 መሆኑን በደንብ አረጋግጣለሁ ማለት ተመሳሳይ መሆኑን ማለት ነው። ይሄን ይመስላል ማለት ነው። እንግዲህ ዛሬ የምንወስደው ትሬድ ይኸው የ50 ሚኒት የ15 ደቂቃ ሬንጁን ብሬክ አደረገልን ወደታች። ከዛ በኋላ ደግሞ ወደታች ብሬክ ካደረገ በኋላ ወደ ላይ ሊመለስበት የሚችል ምንም አይነት ፌር ቫልዩ ጋፕ ስለሌለ ቀጥታ አብረን ወደ ሴል እንገባዋለን ማለት ነው። ሴል ሊሚት አድርገናል። ስቶፕ ሉዛችንን የሬንጁ መሀል ላይ ቴክ ፕሮፊታችን ደግሞ 1 to 1 እናረግና አሁን ማርኬቱን እንጠብቃለን ማለት ነው። ቴክ ፕሮፊትን አሁን 1 to 1 ነው አራር ነው እየተጠቀምኩ ያለሁት። ግን ማርኬቱ ብዙ ጊዜ ሳየው ቴክ ፕሮፊት ሲነካ 1 to 2 1 to 3 ድረስ ይሄዳልና አሁን ትንሽ ይሄን ስትራቴጂ ሞዲፋይ ላደርገው እችላለሁ። ለዛሬ ግን ያው ብዙ ዳታዎችን ጆርናል ምናምን አይቼ ስለሆነ ሞዲፋይ የማደርገው እስከዛው ግን ሞዲፋይ የማደርግበት ትክክለኛ ሪዘን እስካገኝ ድረስ ግን በዚሁ ነው የምቀጥለው ማለት ነው። ስለዚህ 1 to 1 ላይ አድርገን ስቶፕ ሉዝ እና ቴክ ፕሮፊታችንን እናስቀምጠን እንጠብቃለን ማለት ነው። እንግዲህ ማርኬቱን እሺ እንደምታዩት ነው። ከብዙ እዛ ጋር ትንሽ ወደታች ወርዶ ከቆየ በኋላ አስገብቶናል ማለት ነው። እንደምታዩት ወደ ስቶፕ ሉዛችን እየሄድን ነው ዝም ብሎ ወደ ላይ። እስቲ እንግዲህ እንጠብቃለን። 50 ሚኒቱ ላይም እንደምታዩት ነው
ከታች በደንብ ፊል ያላረገው ፌር ቫልዩ ጋፖች ስላሉ ምናልባት ወደ ቴክ ፕሮፊታችን ሊመጣ ይችላል። ግን ያው ያስፈራል አካሄዱ፣ ወደ ላይ አካሄዱ ያስፈራል። እንደምታዩት ነው ሙሉ ቡሊሽ ነው ጎልድ። እንደምታዩት ነው ማርኬቱ ወደ ስቶፕ ሎዛችንን እየሄደ ነው። አሁን በዚህ ሰዓት ብዙዎቻችሁ ፈርታችሁ ክሎዝ የምታደርጉ ትኖራላችሁ ምናምን፣ ግን ያው ፔሸንት ሆናችሁ መጠበቅ አለባችሁ። ኦልሬዲ ሩላችሁ የሚለውን ከተገበራችሁ በኋላ እናንተ ቁጭ ብላችሁ ከማየት ውጪ ምንም መነካካት ምናምን አያስፈልግም ማለት ነው። እኔ ኦልሬዲ ትክክለኛ ሩሌን ጠብቄ ነው የገባሁት። ስለዚህ ያው ዝም ብሎ የሚፈጠረውን ማየት ነው ማለት ነው። ዋን ሚኒት ላይ ያለው ቻርት ደግሞ ይሄንን ይመስላል። ያው ወደ ቀጥታ ጎልድ ቡሊሽ መሄዱን እየቀጠለ ነው። እዚህ ጋር ነው ያለችው ካያችኋት የዋን ሚኒት ቼንጅ ኦፍ ካራክተር ወደ ሴል ሊፈጥር የሚችለው ይሄኛውን ላይን ብሬክ ካደረገ ነው ማለት። ስለዚህ ምናልባት ወደ ታች ይሄኛውን ላይን ብሬክ የሚያደርግልን ከሆነ ወደ ቴክ ፕሮፊታችን የመሄድ እድል በደንብ ሰፊ ይሆናል ማለት ነው። እንጠብቃለን እንግዲህ። እሺ ዋን ሚኒት ላይ እንደምታዩት ያችን ቼንጅ ኦፍ ካራክተር ሰጥቶናል። አሁን ወደ ፕሮፊት ተመልሷል ማለት ነው። እንዳልኳችሁ ነው። አሁን ቀደም ወደ ስቶፕ ሎዝ ሲጠጋ ልትፈሩ ምናምን ትችላላችሁ። ያው እሱ ስሜት እንዳለ ነው። ግን ያው ብዙ መነካካት አያስፈልግም። ኦልሬዲ እናንተ ፕላናችሁን ከጠበቃችሁ የሚፈጠሩን ዝም ብሎ ማየት ነው ማለት ነው። 5 ሚኒት ላይም እንደምታዩት አሪፍ የሆነ ሙቭመንት ነው ቻርቱ እያደረገ ማርኬቱ እየሰጠን ያለው። ምናልባት ዛሬ ቴክ ፕሮፊት ሊሆን ይችላል። ግን ያው ስቶፕ ሎዝ ላይ እንደምታዩት ነው ምን ያህል ተጠግቶ እንደተመለሰ እና ማርኬቱ ሁሌ የሚያደርገውን መተንበይ ስለማትችሉ እናንተ ቁጭ ብላችሁ መጠበቅ ብቻ ነው ማለት ነው ልታደርጉ የምትችሉት። እሺ በስተመጨረሻም ቴክ ፕሮፊታችን ነክቶልናል ማለት ነው እና ማርኬቱ ወደታች ማውረዱ እየቀጠለ ነው። እንዳልኳችሁ ከዚህ በፊት ስትራቴጂው ከ1 to 2 1 to 3 በታች በላይ ራሱ የሚሄድ ነው እና እሱን ወደፊት ላስተካክለው እችላለሁ። በተረፈ እንደዚህ አይነት የላይቭ ትሬድ ቪዲዮዎችን ማየት የምትፈልጉ ከሆነ ሰብስክራይብ አድርጉ። የቴሌግራም ቻናል ስቲፈን ትሬድ ይባላል። እዛ ላይ ትሬዶቹን ሲግናል ለቃለሁ። ከዛ ውጭ ደግሞ ትሬዲንግ ላይ አንዳንድ የረዱኝን ኮንሰፕቶች ማስተምርበት የቴሌግራም ቻናል ነው። እዛ ላይ እንገናኝ። ቻው።